አንድ እህት እርቃኗን ሆና በሶሻል ሚዲያ ላይ ለጥፋ ጨፍራ ዘላ ምናምን እሺ ይሄ ቪዲዮ የዛሬ 15 ዓመት አንቺ ራሱ ምን አይነት ኮሜንት ልትሰጭበት ትችላለሽ? እንዴት ነው ልታዩ የምትችሉ? ከምንም በላይ ደግሞ በጣም የሚያስገርመኝ የአላህ መልእክተኛ አለይሂ ሰላቱ ወሰላም እሳቸውን የሚያክል ብርሃን ስለሳቸው የሚያወራ የሚያወድስ ነሺዳ ከፍታ ራሷን መታሳየን። በቃ እንደሱ የሚያመኝ ነገር የለም። እኔ በቃ በጣም የሚያምን ነገር ብትሉኝ ይሄ ነው። እና ያ ረሱላህ እየተባለ ነው። ንያው ግን ያ ረሱላህ የሚለውን ከፍታው ንያው ያ ረሱላህ የሚለውን ከፍቶ ንያው ደረቱን ማሳየት ነው ለኛ አለ እኮ ወንድም እውነት ደረቱን አካሄዱላ በቃ የሚገርም ነው። እና እኔ ምንም ነገር ብናደርግ ይሻላል። እውነቴን ነው የምነግራችሁ ወላሂ አልዓዚም ነው። ግን የረሱልን ስም አለይሂ ሰላቱ ወሰላም እየተጠራ ከባክግራውንድ እኔና እናንተ ማንረባ ተራዎች እኔ በጣም አላህ እኮ በጣም ነው የሚታገሰን ሱብሃንአላህ እጅግ በጣም ነው የሚታገሰን ረሂም ነው እውነት ረሂም ነው። ምንድነው በቃ ሁሉ ጊዜ ለራሳችን እንጠይቅ። በቃ እኔም እናንተም ሁላችንም በቃ መተዋወስ አለብን። አባትና እናታችን እኮ እርስ በርስ ቢተዋወሱ ኖሮ ያን ጥፋት ባላጠፉት ነበር። አስተዋሽ ያስፈልጋል፣ ወንድም ያስፈልጋል። በወደ ሰፊነት ግን ረህማ ስለሚበልጥ ከእኔ ልክነት ረህማ ይበልጣል። እና ሁላችንም ወደ አላህ አላህ ወደ አዘጋጀው የኢማን ቤት እንገባለን ብዬ ተስፋ አደርጋለሁ እመኛለሁ። አንቺን የመሰለ ማንንም ሰው እያየ ኮሜንት እንዲሰጥ ፍላጎቴ አይደለም። እኔ እንደ ወንድም አንተን የመሰለ ስንት ነገር መስራት የምትችል ጀግና ውስጥህ እኮ ያለውን ፓወር ስለማታውቀው ነው። በማይረባ በማይጠቅም እንዲው ልፉ ድከሙ ሲለን እኮ ነው። እንዲው ልፉ ድከሙ። እኔ በምሰራው እኔ በመናገር አደባባይ በማወጣው ነገር ለኔ በውስጡ ምን አለው ብላችሁ ሁሉ ጊዜ ለራሳችሁ ጠይቁ። ከዛ እኔ የማምነው ነገር ምን መሰላችሁ? እኔ የማምነው ነገር ለውጥ በሂደት ነው።